ሳይንስ ያልመለሰው ትልቁ የመሬት ውስጥ እንቆቅልሽ። የድንጋይ ላይ ሲኦል ወይስ የሰማይ ደጃፍ? የሶፍ ዑመር ዋሻ ያልተፈቱ ሚስጥራት። አሁን እስትንፋስዎን ሰብሰብ ያድርጉ። ብርሃንን ከወደ ኋላ ትተው የፀሐይን ሙቀት ሸሽተው ወደ መሬት ጥልቅ ልብ ውስጥ እንውረድ። እግሮ በታች ያለው ምድር በድንገት ተከፍቶ ብርሃን ወደማያውቀውና ጊዜ ወደ ቆመበት ጥልቅ ዓለም ቢወስዶ ምን ይሰማዎታል? ዛሬ የምንጓዘው ወደ ካርታዎች መጨረሻ ነው። ወደዚያ ተፈጥሮ ለሚሊዮን ዓመታት በድብቅ ወደ ቀረጸችው ሳይንስ አሁን ድረስ ቆሞ ወደሚያደንቀው የታሪክ ምሁራን በግርምት ወደሚመለከቱት ስፍራ ወደ ሶፍ ዑመር ዋሻ። ለመሆኑ አንድ ወንዝ ለሚሊዮን ዓመታት በድንጋይ ላይ ሲያሴር ምን ሊፈጠር እንደሚችል አስበው ያውቃሉ? ወይስ ጨለማ ራሱ ድምፅ ቢኖረው ምን የሚል ይመስሎታል? እግሮ በታች ያለው ምድር ባዶ ቢሆንና እዚያ ባዶነት ውስጥ ደግሞ ግዙፍ ድብቅና አስፈሪ ውበት ያለው ዓለም ቢኖርሳ? ይህ ቦታ ዋሻ ብቻ አይደለም። ይህ ምድር የደበቀችው ግዙፍ ቤተ መንግሥት ነው። ሳይንስ ሊቃውንት እንዴት ብለው ሲጠይቁ፣ ታሪክ አዋቂዎች መቼ ብለው ሲደመድሙ፣ መንፈሳዊያን ደግሞ ይህ የፈጣሪ ጣት ነው ብለው ሲያመልኩ የኖሩበት ስፍራ። ለመሆኑ ሳይንስ አሁንም ድረስ ሊመልሳቸው ያልቻላቸው በሶፍ ዑመር ውስጥ የሚገኙ ሚስጥራት ምንድን ናቸው? የአውሮፓ አሳሾች በዚህ ዋሻ ውስጥ ምን አስፈሪ ነገር አዩ? ይህስ ዋሻ ከዓለም ድንቆች ሁሉ በምን ይለያል? እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ምክንያቱም ከዚህ ጉዞ በኋላ ዓለምን የምታዩበት መንገድ ሙሉ በሙሉ ሊቀየር ይችላል። ወደ ታሪኩ ከመግባታችን በፊት ግን እንዲህ ያሉ አስገራሚ የሀገራችንን ሚስጥራት ለዓለም እንዲዳረስ ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህንን ቪዲዮ ላይክ እና ሼር በማድረግ ደግሞ ለሌሎች እንዲደርስ አድርጉ። ዝግጁ ከሆናችሁ ወደ ጥልቁ እንግባ። የሳይንስ ትርታ፣ የኖራ ድንጋይ ድራማ፣ ሶፍ ዑመር ዋሻ። ወደ ሶፍ ዑመር ዋሻ ስንገባ በመጀመሪያ የሚያጋጥመን የጂኦሎጂ ተአምር ነው። የሳይንስ ጠበብት እንደሚሉት ይህ ዋሻ የተፈጠረው ከዛሬ 70 ሚሊዮን ዓመታት በፊት በነበረው የኢኮኔ ዘመን ነው ይላሉ። በዚያ ዘመን ዛሬ የምንቆምበት የባሌ ምድር በውቅያኖስ የተሸፈነ ነበር። ከሚሊዮን ዓመታት በኋላ ውቅያኖስ ሲሸሽ የባህር ፍጥረታት አጽም ወደ ኖራ ድንጋይ ተቀየረ ይላሉ። ከዚያም የዋቢ ሸበሌ ወንዝ በድንጋዮቹ መካከል ሰርጎ በመግባት እንደ ሹል መርፌ ድንጋዩን እየሰፋ እንደ መሸልቢያ እየቦረቦረ ይህንን 15.1 ኪሎ ሜትር አስገራሚ ሥራ ፈጠረ ይሉናል ሳይንቲስቶች። ካረስት በሚል መርህ የዋሻውን አፈጣጠር ለማስረዳት ይሞክራሉ። ነገር ግን አሁንም ድረስ መልስ ያላገኙለት አንድ ትልቅ ጥያቄ አለ። ዋሻው ውስጥ ያሉት አዳራሾች ስፋትና ቁመት፣ የምሰሶዎች መቆም እንዴት እንዲህ በስነ ሕንፃ ጥበብ የታቀዱ ይመስላሉ? ተፈጥሮ በአጋጣሚ እንዲህ ያለ ፍጹም ቀጥ ያለ የድንጋይ ምሰሶዎች እንዴት ልትፈጥር ቻለች? አሳሹ ኤሪክ ሚሊን እና ቡድኑ በ1970ዎቹ ዋሻውን ሲያጠኑ በውስጡ ባለው የተወሳሰበ የመንገድ ትስስር ተገርመው ነበር። ይህ ቦታ የጂኦሎጂስቶች ገነት ነው ብለውታል። ነገር ግን ያረጋገጡት አንድ ነገር ቢኖር ሳይንስ ስለ ሶፍ ዑመር ዋሻ የሚያውቀው ገና ጫፉን ብቻ መሆኑን ነው። ዋሻው ውስጥ ያሉት የድንጋይ ቅርጾች በዓመት ጥቂት ሚሊሜትር ብቻ ነው የሚያድጉት። ይህ ማለት አሁን የምናየው ግዙፍ ምሰሶ ለመቆም በቢሊዮን የሚቆጠሩ የውሃ ጠብታዎችና በሚሊዮን የሚቆጠሩ ዓመታት ፈጅቶበታል ማለት ነው። ሶፍ ዑመር ውስጥ ስትገቡ
ዝም ብሎ ባዶ ዋሻ አይደለም። እንደ አንድ ትልቅ ከተማ የተደራጁ ክፍሎች አሉት። እያንዳንዱ ክፍል ደግሞ የራሱ የሆነ አስገራሚ ስምና አገልግሎት አለው። ለምሳሌ የምክር ቤት አዳራሽ የሚባለው ክፍል እዚህ ጋር ስትቆሙ ተፈጥሮ እጅግ የተዋጣላት አርክቴክት መሆኗን ትረዳላችሁ። ጣሪያውን የተሸከሙት ቆንጆና ረጅም ምሰሶች ልክ እንደ ቤተ መንግሥት ተደርድረዋል። የሙሽራው ክፍል የሚባለው ደግሞ በውበቱና በልዩ የድንጋይ አቀማመጡ ይታወቃል። እነዚያ ግዙፍ የኖራ ድንጋይ ምሰሶች ልክ እንደ ግዙፍ የቤተ መንግሥት አምዶች ሆነው ጣሪያውን ተሸክመውታል። እነዚህ ምሰሶች ለሰው እጅ የተጠረቡ ይመስላሉ፣ ግን አይደሉም። ውሃ ነው የጠረባቸው፣ ጊዜን የቀረጻቸው። ዋሻው ውስጥ 15.1 ኪሎ ሜትር የሚረዝም የተሳሰረ መንገድ አለ። አዎ 15 ኪሎ ሜትር የሚረዝም የተሳሰረ መንገድ። 15 ኪሎ ሜትር በድንጋይ ውስጥ 42 መግቢያና መውጫዎች ቢኖሩትም አንድ ወደ ውስጥ ከገቡ በኋላ ግን አቅጣጫውን ሊያጡ ይችላሉ። ወደ ታች ይመልከቱ። በእግረው ስር በጨለማው ውስጥ የዋቢ ሸበሌ ወንዝ ይፈሳል። አስቡት፣ ፀሐይ ሳታገኘው ጨረቃ ሳትመለከተው ይህ ወንዝ ለዘመናት በመሬት ሆድ ውስጥ መንገዱን ቀጥሏል። ወንዙ ወደ ዋሻው ውስጥ ሰርጎ ሲገባ ሆለቃ ይባላል። እዚህ ጋር ውሃውና ድንጋዩ ትልቅ ትግል ያደርጋሉ። ውሃው ድንጋዩን እየሰረሰረ እየቦረቦረ እያለሰለሰ ይህንን ድንቅ ሥራ ፈጥሯል። ሶፍ ዑመር ለኢትዮጵያን የድንጋይ ክምችት አይደለም፣ የማንነታቸውና የመንፈሳቸው አካል እንጂ። በ12ኛው ክፍለ ዘመን ወደ እነዚህ ስፍራ የመጡት ታላቅ መንፈሳዊ መሪ ሼህ ሶፍ ዑመር አህመድ ዋሻውን የመንፈሳዊ ማዕከል አደረጉት። ሰዎች እንደሚሉት ሼህ ሶፍ ዑመር በዚህ ዋሻ ውስጥ ለዓመታት ሲቀመጡ ከሰው ዓይን ተሰውረው መንፈሳዊ ጉዟቸውን ያደርጉ ነበር። ታላቁ የታሪክ ጸሐፊ፣ የሀገራችን ፍቅር ስሜት ያላቸው ምሁራን ይህንን ቦታ ታዋቂ የታሪክ ጸሐፊዎችና የሀገር ፍቅር ስሜት ያላቸው ምሁራን ይህንን ቦታ የኢትዮጵያ ድብቁ ፒራሚድ ብለው ይጠሩታል። እንደ ፕሮፌሰር ሪቻርድ ፓንክረስት ያሉ የታሪክ ጠበብት በኢትዮጵያ ብቻ ሳይሆን በዓለም የቱሪዝም ካርታ ላይ ትልቅ ቦታ ሊኖራቸው እንደሚገባ ደጋግመው ጽፈዋል። ዛሬም ድረስ በየዓመቱ በሺዎች የሚቆጠሩ ምዕመናን ወደዚህ ይመጣሉ። በጨለማው ውስጥ ሻማ ሲያበሩ የሻማው ብርሃን በድንጋይ ምሰሶዎች ላይ ሲያርፍ ቦታው ወደ ሌላ ዓለም የተቀየረ ይመስላል። እዚህ ዋሻ ውስጥ ድምፅ አይጠፋም። የውሃው ድምፅ፣ የነፋሱ ሸውታ እና የእግረው ኮቴ ተደምረው አንድ ላይ ይሾካሾካሉ። የጥንት ሰዎች እዚህ ቦታ መሸሸጊያ አድርገውት ነበር ወይስ ድንጋዮቹ ምስጢር የሚጠብቁ የጥንት ዘበኞች ናቸው? በዋሻው ጥልቅ ክፍሎች ውስጥ ገና ያልተዳሰሱ በሰው እግር ያልተረገጡ ስንጥቆች አሉ። እዚያ ምን ይኖር ይሆን? ምን አይነት ፍጡራን በዛ ጨለማ ውስጥ ይኖራሉ? ብርሃን የማይነካቸው እንስሳት ወይንስ እስከ ዛሬ ያልተገኘ ጥንታዊ ቅርሳቅርስ? አሁን ደግሞ ወደ ዋናው ጉዳይ እንግባ። ሳይንስ ያልመለሳቸው ጥያቄዎች። ሶፍ ዑመር በዓለም አቀፍ ደረጃ በጊዜያዊነት እንዲመዘገብ ያደረገው ምስጢር ምንድን ነው? በዋሻው ውስጥ የሚሰማው ድምፅ በተለየ ሁኔታ ያስተጋባል። በየትኛው ዘመናዊ አዳራሽ ውስጥ የሌለ የድምፅ ፍሰት አለ? ይህ እንዴት ሊሆን ቻለ? የተፈጥሮና የታሪክ ጥምረት። ይህ ዋሻ በዓለም ላይ ካሉ ዋሻዎች ሁሉ ልዩ የሚያደርገው
በውስጡ ወንዝ የሚፈስበት ትልቅ ዋሻ መሆኑ ነው። ወንዙ ገብቶ በሌላ በኩል እስከሚወጣ ድረስ ያለው መንገድና የተፈጥሮ ቅርጽ በሳይንሳዊ ስሌት ሊገመት የማይችል ውስብስብነት አለው። ያልተዳሰሱ መንገዶች 15 ኪሎ ሜትር የተጠናው ክፍል ነው። ነገር ግን ከዋቤ ሸበሌ ወንዝ በስተጀርባ ወደ መሬት ጥልቀት የሚወስዱት እስካሁን ማንም ሊደርስባቸው ያልቻለ ስንጥቆች አሉ። እዚያ ውስጥ ምን አለ? አካባቢው የሚኖሩ አባቶች የሚናገሩት አንድ ነገር አለ። ዋሻው ውስጥ ከሰው ልጅ ጋር የማይግባቡ ነገር ግን ቦታውን የሚጠብቁ ኃይላት አሉ ይላሉ። ሳይንስ ደግሞ ይህ አፈ ታሪክ ነው ይላል። ነገር ግን በዚያ ጨለማ ውስጥ የባትሪ ብርሃን ሲያጠፉና የልብ ትርታው ብቻ ሲሰማ አፈ ታሪክና እውነታ መለየት ይሳናቸዋል። ለመሆኑ በዋሻ ውስጥ የሚገኙት ጥንታዊ ቅሪተ አካላት ስለምን ይናገራሉ? ግድግዳዎቹ ላይ የሚታዩ አንዳንድ ምልክቶች የተፈጥሮ ጭረት ናቸው ወይስ የጠፉ ቋንቋ ፊደላት? ከሶፍ ዑመር ዋሻ ስንወጣ ብርሃን አይናችንን ሲወጋው አንድ ነገር እንረዳለን። እኛ ምድርን እናውቃታለን ብለን እናስባለን፣ ግን የምናውቀው የላዩን ክፍል ብቻ ነው። ሶፍ ዑመር ዋሻ ከድንጋይና ከውሃ ከጨለማ በላይ ነው። እርሱ የትዕግሥት መማሪያ ነው። ውሃ ድንጋይን ቀስ በቀስ እንዴት እንደሚሠራው ያሳየናል። ሰው በጨለማ ውስጥ ሆኖ ብርሃንን እንዴት እንደሚፈልግ ያስተምረናል። ዛሬም ድረስ ዋቢ ሸበሌ በዋሻው ውስጥ በዝምታ ይፈሳል። ዛሬም ድረስ እነዛ ግዙፍ ምሰሶች ዓለምን ተሸክመው የቆሙ ይመስላሉ። ሳይንስ ነገ ሌላ መልስ ሊያገኝ ይችላል። አሳሾች አዲስ መንገድ ሊከፍቱ ይችላሉ። ነገር ግን የሶፍ ዑመር ምስጢራዊነት ለዘላለም ሳይነካ ይኖራል። ለመሆኑ እናንተስ ይህን ድንቅ ስፍራ ለመርገጥ ወኔው አላችሁ? በሚቀጥለው ጊዜ መሬት ላይ ስትራመዱ አስቡት። ከእግሮ በታች ሌላ ዓለም ቢኖርሳ? ብርሃን የማያውቀው ውሃ ድንጋይን የሚበላበት እና ሚስጥራት ተቀብረው የሚኖሩበት ዓለም። እስኪ ንገሩኝ፣ እናንተ በዚህ ጨለማ ውስጥ ለብቻችሁ ብትሆኑ ድንጋዮቹ ምን የሚሏችሁ ይመስላችኋል? ይህ ቪዲዮ ከወደዳችሁት ላይክ ማድረጋችሁን አትርሱ። እንዲሁም በኮሜንት ላይ ስለ ሶፍ ዑመር ዋሻ ያላችሁን ሐሳብ አጋሩን። በሚቀጥለው ቪዲዮ ሌላ አስገራሚ ታሪክ ይዤላችሁ እመጣለሁኝ። ያላችሁበት ሰላም ሁኑ።